የተጣላችሁት በዚህ በማይረባ የድለላ ብር ነው። እናታችን ማሚ እንዳለችው ድለላነት መሰረት ስለሌለው እንጂ ትዳራችሁ አያፈርሰውም ነበረ ብላለች። እና አሁን አንተ ጥያቄ እንደ እህት የምጠይቅህ ነገር ለምንድን ነው አንተ ራቆቷንስ ፎቶ ያነሳሃት? ለምንድን ነው? እኔ አሁን ለምሳሌ አሁን ጅኑኑ ሲመጣ ፎቶ ያነሳኛል ብዬ አላስብም። እና ለምንድን ነው እንደዚህ አይነት ነገርስ ፎቶ የምታነሱት? ለምንድን ነው? ለምን ፎቶ አንስተን ዋትሳፕ ልካለሁ፣ ቤተሰቦችሽ ይዝናኑበታል። እንዴት በልጃቸው ፎቶ ይዝናኑበታል? ይሄንን እስከበደልክ በኋላ አንተ ደግሞ እሷ ብር ወሰደች ብለን ለመክሰስስ እንዴት ሞራሉን አገኘ? ይሆኑ እኔ ያደረኩበት ምክንያት አላደረኩም አይደለም፣ አድርጌያለሁ። ግን ፎቶ ነው ያነሳሁት፣ ቪዲዮ አይደለም። ለምን ሳነሳት መጀመሪያው ይሄን ያደረኩበት ምክንያት ቤተሰቦቼ በየቀኑ እየታገቱብኝ ስለሆነ ነው። በየቀኑ እያስፈራሉ ስለሆነ እሷ እንደምታዩት እኔ በአደባባይ ትማልልኝ። እኔ ካልሰጠኋት ሙሉ ብር ካልሰጠኋት የእኔ ብር አለበት፣ ግማሹ የኔ ነው ግማሹ እሱ ነው ያለችበትን እኔ እንድትምልልኝ ይፈልጋሉ። ለባሙ አንዴ እዚህ ቤት በተለይ እኔ ካሜም እዚህ ጋር ያለን ሰዎች የተከበረ መጽሐፍ ቅዱስ የተከበረ ቁርአን አምጥተን ለሁለት ግለሰቦች ሁለቱ ስላጠፉ ጥፋት የተከበረ ሚሊዮን በሚያምኑበትን እምነት አምጥተን እዚህ ጋር አናማምንም። እሱን ወደ ገንተው እኔ ለጠየቁ ጥያቄ ስጠኝ። አምናህ ራቆቷን የወጣችን ሴት ለምንድን ነው ፎቶ አንስተህ ለክፉ ቀን ብለህ አስቀምጠህ ልከህ ማስፈራሪያ ያደረገው? አንተ አንድ አዳምጠኝ። አንተ ጋር ካለው 17,000 ድርሃም በላይ እኮ የዚች ልጅ ክብሯን ነክተሃል። የኔ የቤተሰቦች ህይወት ከክብር አንተ ፎቶ ያነሳሃት ከብሩ በኋላ ነው ከብሩ በፊት? እንዴ ብሩ እኮ መቼ ነው የሰጠኋት? መቼ ነው እኮ 8 ወር ነው። ይህንን ፎቶ ካነሳሁኝ እኮ 4 ወር ቢሆኑ እኮ ይህን ያደረኩ ስለቀለች ያለ ማለት ነው። ስለቀለች የጉዳት ትንሽ የለውም መሲ ስለቀለች ላይ ክዳኛለች። መጣመጣም የሰጠኸኝ በቃሽ ነው ብለኛለች። ያኔ እኔ ምን ማድረግ ነው ያለብኝ? ልጅቱ ስለምትፈልገኝ ያለኝ አማራጭ ምንድን ነው? ጋብዥኝ አልኳት። ጋበዘችኝ፣ ቤቷ አጠጣችኝ። ከዛ ወደ ቤቴ ይዣት ሄድኩ። ስለምትፈልግ ሳይሆን ስለምትፈልገኝ ነው። ስለምትፈልገኝ እኔ ደግሞ ሪዞን እፈልገዋለሁ። እኔ ደግሞ ምክንያቱም ሳልፈልግ ነው አብሬያት የተኛሁት። የአንድ ጊዜ ሁሉ አብራችሁ ስትቀመጡ መቼ አብረን ተቀምጠን እንደ የምን መቀመጠው እንደ ጓደኛ ነን አለች አይደል? እንደ እሷ እንዴ እኮ ምንም ማለት እኮ ትችላለች፣ ምንም ማለት ትችላለች። ምስክር አለኝ፣ አብራት የምትኖራት እህቷ ምስክር አለኝ። ትቅረብልኝ፣ አቅርቡልኝ። ስለ ገንዘቡ እሱ መበላት አለበት እንዴ? እሱ መበላት አለበት። ማሚ ያልተረዳሽንም እያለን ያለ ነው። ምን መሰለሽ፣ ሁለቱ ፍቅረኛሞች ናቸው። የገንዘብ ጉዳይ ነው። አሁን ለምሳሌ ማሚ አንቺ ጋር ብር ካለኝ የአንቺን ቤት ገበና ቃልቼ ማስፈራራት አድርገው አንቺን በምወድሽ ጓደኛ በምልሽ አስጠይቅሻለሁ እንጂ ይሄ እኮ እሱ ቢያንስ ብሩን እኮ ልትመልስለት እኮ ትችላለች። ነገር ግን ይሄ ልጅ ያደረገው ምንድን ነው? አጠጥቷት ምን ብሏት ሳይፈልጋት አንተም ባለጌ ነህ። ይሄን ፊት ለፊት ነው የምነግርህ። ብሩ ሊጠይቀኝ ፎቶ ለምን ይዝባታል? ሆነ በህግ ሊጠይቃት ኖ አንድ ነገር አንድ ሰው አንድ ጥፋት ሲያጠፋ ለምን አጠፋ የሚለውን ነገር ያዙ። እኔ የራቁት ፎቶ መያዝን ደግፌ አይደለም፣ ግን ሰውን ገፋፍታችሁ አንድ ነገር እንዲያደርግ አድርገው ከዛ በኋላ እሱ ልትወቅሰው አትችልም። ይሄ ልጅ እና 17,000 ሲያመጣ ቤተሰቦቹን ሲያሳግት ይሄ ሳ አለካል ስላልገደላት ነው። 17,000 እኮ አይደለም ሰዎች አንድ ነገር የሚደረጉ ግማሽ እሱ ነው ግማሽ እሷ ነው። ሳሪ ቤተሰቦቹ ሲታገቱ ተራ በተራ ቤተሰቤ እየታገተ ነው አለ ይሄ ልጅ። ስለዚህ ቤተሰቦቹ ለመታገቱ የሷ ራቁት ቪዲዮ መያዝ አለበት። ንግግር ካልገዛት ኖ በቤተሰብ ቀልድ የለም። ንግግር ባይገዛት ምን ያደርጋል? ፋሽን የሰጠው ምንም አታመጣም ስትለው ምን ያልባት? ጓደኛ እንደሆኑ አላውቅም። አለ